ሰላም ሰላም ውድ የሀገሬ ልጆች እንዴት አላችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። አይገርማችሁም? ሽንት ቤት ነው ያለሁት። ይቺ ቀን ያልፋል፣ ይሄ ቀን ምንም አይደለም። ለምን ይመስላችኋል ሽንት ቤት ሆኜ ቪዲዮ የምሰራው ማለት ነው? የምሰራበት ጠፍቶኝ አይደለም፣ ክላስ አጥቼ አይደለም፣ ስለማይመቸኝ ነው። ብዙ ማይመቸኝ ነገር አለ። ዝም ብዬ ሊሞክር ባይነኝ እንጂ በፍጹም ቪዲዮ ለመስራት በማይመች ሁኔታ ውስጥ ላይ ነኝ ያለሁት። ምናልባት አጋጣሚ ኢትዮጵያ ከሄድኩ እደበራለሁ በማለት ካህኑ ቻናሌን እንትን ልበል ብዬ ነው ውዶቼ። ዝም አለ ማለት ዝም ብሎ ሀታ ሾርት ቪዲዮ 60 ሰከንድ የማይሞላ ቪዲዮ ነው ማለት ነው እየለቀቅኩ ያለሁት። ያ ማለት ለምንድን ነው ጸጥ ብሎ እንትን አለ ማለት? ያኔ ትንሽ ትንሽ ቢሆን እየለቀቅኩ ነው ያለሁት። ያም ግን አይታየልኝም። በጣም ይገርማል። አይታየልኝም። ምንም ቢሆን የለም፣ ማናችሁም አታዩልኝም። እንግዲህ ምንም ማድረግ አይቻልም። በፈቃደኝነት ነው ላይክ የምታደርጉት እንትን ሼሪንግ ወይንም ኮሜንት የምትጽፉት ወዳችሁ ፈቅዳችሁ ነው። አሁንም የምላችሁ ድጋፋችሁ ያስፈልገኛል። እባካችሁን ውድ ቅመሞችዬ፣ የኔ ውድ እህቶች ወንድሞቼ አበረታቱኝ። ቪዲዮዬ አውቃለሁ ወይንም አስተማሪም አይደለም፣ በቃ ምንም ደስ የማይል አይነት ቪዲዮ ነው የምለቀው። ፈታ ማይረግ ቪዲዮ ነው። ለምንድን ነው ያለሁበት ሁኔታ አንፃር ነው። ስለዚህ ምን ልላችሁ ነው፣ በማንኛውም አጋጣሚ ቪዲዮን ስለቅ እባካችሁን እያያችሁልኝ ተባባሩልኝ፣ ላይክ አድርጉልኝ፣ አዳዲስ ሰው እንዲመጣልኝ ሰብስክራይብ እንዲጨምርልኝ እፈልጋለሁ። አሁን ላይ ለስሙ ከጀመርኩ እኔ እንጃ ባልሳሳት 6 ወር ሊሆን ነው። አይገርምም? 6 ወር ሳይሆን አይቀርም፣ እንደዛ አካባቢ ነው። ታዲያ በደንብ ሰርቼ ቢሆን ኑሮ 1000 ሰብስክራይብም ህይዋቸውም የሚሞላ ነበር። ህይዋቸውን ነገር ስቅር እንኳን እንዲህ አይነት ሁኔታ ላይ አይደለም። ለምን ገብታችሁም የደረሳችሁትን ያለፋችሁ ሰዎች ታውቃላችሁ። እኔ አሁን ላይ ለዋቸው አላሰብኩም። ምክንያቱም እግዚአብሔር ፍቃድ ከሆነ ኢትዮጵያ ሄጄ ላይ በደንብ በስርዓት ቁጭ ብዬ ሰዓቴን እሞላበታለሁ። አሁን ላይ በጣም እየፈለኩ ያለው ሰብስክራይብ እንዲያድግልኝ ነው። እባካችሁን ፕሊዝ ላይክ አድርጉልኝ፣ አዳዲስ ሰው ቤቴ ላይ እንዲመጣ። ቤተሰብ አልሆናችሁ ደግሞ ሰብስክራይብ አድርጉልኝ፣ ቤተሰብ ሁኑ። አብረን እንደግ፣ መልስላችኋለሁ። እንደዛ ነገር ነው የምለው ውዶችዬ። እስካሁን እያበረታታችሁልኝ ከጎኔ ቆማችሁልኝ እግዚአብሔር ያክብርልኝ። በጣም አድርጌ ነው የማመሰግነው። አሁንም እርዳታችሁን ፈልጋለሁ፣ ድጋፋችሁን ፈልጋለሁ። አበረታቱኝ። ላይክ ሼር እያደረጋችሁ ኮሜንት ስቴት አድርጉልኝ። ታምብሌን መስራትም አልቻልኩም በእውነት እንዴ በስማሙት። እኔ እኮ ቪዲዮ መስራት ዝም ብሎ ቀላል ይመስለኝ ነበር። አንድ ነገር ላይ ከገባም በኋላ ነው ሁሉም ነገር ከባድም ሆነ ቀላልም ሆነ የሚያስታውቀን። ለውጭ ሆነን እንደፈለገን ለማለት ማውራት ቀላል ነው። ነገር እየወለ ስንደርስ ነው ማለት ነው። ተምፕሌን መስራትም ገና ልምምድ ላይ ነኝ። ብዙ ነገር ይቀርብኛል። ለምንድን ነው ትኩረት ሰጥቼ ስልክ ለመጎርጎር ሰዓት አጣው። የሆነ ፍሪዴም አላገኘውም። በጣም ውጥርጥር ውስጥ ነኝ። አንዳንድ ማዳሞቻችን ሀታ ስራ ጨርሰን የራሳችንን ጊዜ የምኖር አይነት ሰዎች አለን። እኔና ጓደኛዬ ልበል እንዲህ አይነት ነገር የለም። ለምሳሌ ከምሳ በኋላ አንዳንድ ቤት እኔ ዘመድ ላይ ወይ ጎረቤት ለምንድን ነው ከሆነ 1 ሰዓት 2 ሰዓትም ቢበዛ 1 ተኩል ሰዓትም የራሳቸው ጊዜ አለ። እኛ ቤት እንዲህ አይነት ነገር የለም። ስራ የለም ብላችሁም እንትን እንዳትሉ፣ የሆነ በቃ አይደል እንደ ሪሞት እንድትንቀሳቀሱ ነው ማለት የምትፈለገው። እንዲህ አይነት ነገር ስላለ ቪዲዮ እንትን ለማለት ወይንም ተምፕሌን ለመስራት እኔ እንጂ በቃ ያጨናንቀኛል። ለምን እንደሆነ አላውቅም። በቃ የሆነ ቪዲዮ ለመስራት ለካ ፍሪ መሆን ያስፈልጋል።
ውስጣችሁ ፈታ ማለት አለባችሁ። ሀሳብ ጭንቀት የሆነ በቃ አለ አይደለም። እኔ እንጃ እንደኔ ከሆነ ስንጨነቅ ቪዲዮ የምንሰራበት አይዲያ ራሱ አይመጣብንም። ጭንቀት ውስጣችሁ ሲኖር ስትወጣጠሩ የሆነ ነገር በቃ ብዙ ነገር አለ። በእውነት ለካ እናንተ ፊት ለመቅረብ ፍሪ መሆን ደስተኛ መሆን ነው የሚያስፈልገው። በተለይ ራሴን በራሴን ስታዝበው ማለት ነው በጣም ከባድ ነው። ምንድነው ልታወሩ ያዘጋጃችሁት ሀሳቡን ላይ ይባተናል። ፍሪ ካልሆናችሁ ማለት ነው። በጣም ሀሳብ ሲበዛባቸው ወይም ስራ ሲበዛባቸው ኃላፊነት ሲሰማቸው ማለት ነው። ስለዚህ እንዲህ ነው ብዬ ለማውራት አልፈልግም። እግዚአብሔር ቀን ሲያመጣልኝ ያወራበት ቀን አለ። ላይ ብላ ሆነን እቺ ቀን ታልፋለች፣ ነገ ሌላ ቀን ነው። ስለዚህ ወደ ራሴ እስከሚመለስ ድረስ በቃ አለ አይደለም እጋፈጣለሁ። በጣም እኔ ማለት በቃ እግዚአብሔር ዝምታዊ ለመሆን እየሞከርኩ ነው። አይ ጸጋ ቻይበት ግድ የለም ያልፋል። ጌታን እንባዬ ያንቀኛል። ምክንያቱም አረቦችስ አላማቸው እነሱ 7 ባዳ ናቸው። የኛ ሰውም አለ ከጎናችሁ ሆኖ ሲሰሩ አይዞሽ ምናምን በቃ ለሌላ ጥቂት ሰዓት አግኝታችሁ ሲሰሩ ቪዲዮ እየሰራ ወይም አጋጣሚ ላይቭ ላይ ሊገባ ሲል ሴትዮ ሳጠራም እየተጠራሽ ነው ላይ ይባላለሁ። ያ ማለት ቅናት ይሁን ምን አላውቅም። በጣም ከባድ ነው። ስራ ቢበዛም አንዳንዴ ከሰው ጋር አለመስራት እመርጣለሁ፣ እንደኔ ማለት ነው። ከሰው ጋር ሲሰሩ ትንሽ እንደናንተ ይሆናል አይደለም። ምረዳላችሁ ሰው ከሆነ ጥሩ ነው። እኔ አረቦችም አላማቸውም ለስራ ነው መጣሁት፣ ለመታዘዝ ነው መጣሁት። እግዚአብሔርን ካልፈሩ እንደፈለጉ ሲያዙ መስራት ግዴታ ነው። አጅልም ብዬ ማውጣት መብቴ ነው። ቤታቸው ላይ እስካለው ድረስ ስራ ስራዬ ነው። ደከምኩ ታመምኩ አያምጣ እንዲህ ብዬ እጅ ካልሰጠውና ራሴን በቃ ብዬ ወስኜ እስካልወጣሁ ድረስ መታዘዝ ግዴታ ነው። ይሄን አምናለሁ። ግን በዙሪያችሁ አብራችሁ የምትሰሩ ሰው ሲሰሩ አይዞሽ ወይንም በቃ ላይ አይደለም በጣም ከባድ ነው። ነገር አልፈልግም። ውሬን አይመራም የሚባል አባባል። የተማረ ጓደኛ ነቅ የራዳ የሆነ ጓደኛ ካላችሁ በጣም አሪፍ ነው። የኔ ቢጤ ደነዝና ማይረዳ ጊዜውን ማያውቅ ከሆነ እናንተንም ገደል ይዞ ነው የሚገባ። አያድግም።